ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ካፕከት ላይ ቪዲዮ ኤዲት ስናደርግ የተለያዩ ቴክስቶችን መጻፍ ስንፈልግ እንዴት አድርገን ታይፕራይተር ኢፌክትን እንደምንጠቀም ነው የምናየው። ሞር አትራክቲቭ እንዲሆን የተለያዩ ኢፌክቶችን ቴክስት ላይ እንዴት እንደምንጠቀም ነው የምናየው። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከ መጨረሻው ተከታተሉ። ቴክስት የምትለዋ ላይ ክሊክ እናደርጋለን። ከዛ ዲፎልት ቴክስት የምትል ስትመጣ እሷን ከፈለግን ድራግ ኤንድ ድሮፕ ማድረግ እንችላለን። ወይም ደግሞ እዚህ የመደመር ምልክቷ ላይ ክሊክ ስናደርግ እዚህ ታይም ላይን ላይ የቴክስት መጻፊያ ቦታ ይገባል። ከዛ እዚች ላይ ክሊክ አድርገን የምንጽፈው እዚህ ጋር ነው። ዲፎልት ቴክስት የሚለው ላይ የምንፈልገውን ቴክስት እንደዚህ ካስገባን በኋላ እዚህ ጋር የቴክስት የተለያዩ ነገሮችን ኤዲት ማድረግ እንችላለን። እዚህ ጋር ለምሳሌ ሳይዙን መጨመር እንችላለን፣ መቀነስ እንችላለን። ሳይዙን እዚህ ጋር እዚህ ላይ ክሊክ በማድረግ ወይም እቺን እንደዚህ ድረግ በማድረግ ማሳነስ ማሳጠር እንችላለን። ቦልድ እናደርጋለን፣ ኢታሊክ ማድረግ እንችላለን፣ አንደርላይን ማድረግ እንችላለን። ከለር ለቴክስቱ ከፈለግን የፈለግነውን ቴክስት ከለር መስጠት እንችላለን። ከዛውንም ወደ ታች እዚህ ጋር አላይመንት የሚለው ላይ ሴንተር ላይ ነው፣ ከዳር ነው፣ ከጥግ በስተቀኝ በስተግራ መሃል ላይ የሚለውን አጀስት ለማድረግ ነው። ከዛ እዚህ ጋር የተለያዩ ስታይሎች አሉ። ምን ፈልገውን እንመርጣለን። ለምሳሌ የምፈልገው እንደዚህ ከመረጥኩ በኋላ ለምሳሌ ይሄኛውን መረጥኩ ስታይል። ከዛ አሁንም ወደ ታች እያደረኩ እዚህ ጋር ስኬሉን ማስተካከል እንችላለን። እዚህ ጋር በምንፈልገው መልኩ ማስተካከል እንችላለን። ከዛ እዚህ ጋር ለቴክስታችን ባክግራውንድ ከፈለግን እቺን ቲክ አድርገን ባክግራውንድ እናስገባለን። የባክግራውንዱን ከለር መቀየር ብንፈልግ እዚህ ጋር የተለያዩ ከለሮች አሉ። የምንፈልገውን የባክግራውንድ ከለር መቀያየር እንችላለን። በዚህ መልኩ ቤዚክ የሚለው ላይ እንደዚህ ካስተካከልኩ በኋላ ቀጥሎ ኢፌክት የሚለው ላይ እንዲሁ ክሊክ አደረግና የተለያዩ የምፈልጋቸውን ኢፌክቶች ጨምራለሁ። እያየው ለምሳሌ ይሄን በመርጥ ይሄን ይመስላል። ይሄኛውን በመርጥ ይሄንን ይመስላል። የምንፈልገውን ኢፌክት እንደዚህ ከመረጥን በኋላ ቀጥሎ አኒሜሽን ላይ እንገባለን። ከዛ ለዚህ የምንፈልገውን የተለያየ ለምሳሌ ይሄኛው አለ፣ ይሄን ይመስላል። እንደዚህ እያደረግን ላዩ ላይ ክሊክ እያደረግን እንመርጣለን። እኔ ታይፕራይተር የሚለውን ኢፌክት ወደዋለሁ። ታይፕራይተር እንደዚህ እመርጣለሁ። ከዛ ዱሬሽን እዚች ጋር 5 ሰከንድ ነው። እኔ ወደ 2 ሰከንድ ልጨምር። ላዩ ላይ ክሊክ በማድረግ 2 ሰከንድ አረኩት። ማያችሁ እንደዚህ እያደረገ ይጽፋል። ሲጽፍ ደግሞ ልክ የታይፕ ሲደረግ የሚመጣው ኦዲዮ ኢፌክት እንዲገባ ፈልጌያለሁ። እዚች ኦዲዮ ላይ ክሊክ አደርጋለሁ። ከዛ እዚህ ጋር ሰርች ማድረጊያው ጋር ታይፕ ብዬ ስጽፍ የታይፕራይተር ኦዲዮዎች ይመጣሉ። ለምሳሌ ይሄኛውን ልምረጠው። ከዛ አድ እለዋለሁ፣ የመደመር ምልክቱ ላይ ያስገባለሁ። ከዛ ቀጥዬ እዚህ ጋር ነው እንዲገባ የምፈልገው። እዚህ ጋር ሲጀምር ጀምሮ ጻፍልኝ።
ከዛ ይሄንን እኩል ከኦዲዮ እኩል አደርገዋለሁ። እስኪ እንየው አብረን ፕሌይ እናርግና እንየው። አያችሁ በዚህ መልኩ ታይፕራይተር ኢፌክትን ከኦዲዮ ጋር መጠቀም እንችላለን ማለት ነው። በዚህ መልኩ እንግዲህ ቪዲዮ ኤዲት ስናደርግ ካፕከት ላይ ቴክስቶቻችንን በዚህ መልኩ ኤዲት ማድረግ እንችላለን። ሞር አትራክቲቭ እንዲሆን ማድረግ እንችላለን። ይጠቅማችኋል ብዬ ስላሰብኩ ነው ይሄን ቪዲዮ ያዘጋጀሁት። ስለተከታተላችሁ ከልብ አመሰግናለሁ። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።